ሰላም ተማሪዎች እንዴት ናችሁ? ይህ አዲል ቱቶሪያል ነው። በዛሬው ክፍል ጊዜያችን ሞደርን ስኩል ኦፍ ሳይኮሎጂ የሚሉት እናያለን። ባለፈው ክፍለ ጊዜ ኤርሊ ስኩል ኦፍ ቶትስ ኢን ሳይኮሎጂ የሚሉትን አይተናል። ዛሬ ደግሞ በአሁኑ ሰዓት ሳይንቲስትስ እንዲሁም ተመራማሪዎች ለሳይኮሎጂ የሚሰጧቸው ተረጓሚዎች ምንድን ናቸው የሚለውን ቀጥለን እናያለን። አብራችሁ የሚሆኑ ከተመቻችሁ መጨረሻ ላይ ላይክ ሼር እያደረጋችሁ ለጓደኞቻችሁ አድርሱላቸው። ቻናሉን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። እንቀጥል። ሞደርን ስኩል ኦፍ ቶትስ የሚሉት እንግዲህ ምንድን ነው? በአሁኑ ሰዓት ለሳይኮሎጂ የሚሰጡ ትርጓሜዎች ምንድን ናቸው? ከላይ ስትራክቸራሊዝም፣ ቢሄቪየራሊዝም እንዲሁም 5 አካባቢ የጠቀስናቸው እነ ሳይኮ አናሊሲስ እያልን የጠቀስናቸው ምንድን ናቸው? ኤርሊ ስኩል ኦፍ ቶትስ ይባላሉ። በአሁኑ ደግሞ አሁን ላይ ሞደርን ስኩል ኦፍ ቶትስ የሚባሉት 5 ናቸው። እነሱ ምን ናቸው? ሳይኮ ዳይናሚክ የሚባል አለ፣ እንዲሁም ቢሄቪየራል የሚባል አለ፣ ሂውማኒስቲክ አለ፣ ኮግኒቲቭ አለ፣ እንዲሁም ባዮሎጂካል፣ ፐርስፔክቲቭ፣ ሶሾ ካልቸራል አለ። እነዚህን አንድ ባንድ የምናያቸው ይሆናል ማለት ነው። የመጀመሪያው ሳይኮ ዳይናሚክ ምንድን ነው? ሳይኮ ዳይናሚክ ፐርስፔክቲቭ ለሳይኮሎጂ የሚሰጡት ትርጓሜ ምንድን ነው ብለን ስናይ ከሲግመንድ ፍሮይድ ሳይኮ አናሊሲስ የቀጠለ ነው ማለት ነው። እሱን በስፋት የሚተነትን ስኩል ኦፍ ቶት ነው ማለት ነው። ኢት ሃዝ አን ኦሪጂን ኢን ዘ ፍሮይድስ ቲዮሪ ሳይኮ አናሊሲስ በት መኒ አዘር ሳይኮዳይናሚክ ቲዮሪስ ኤግዚስት። በዚህኛው በሳይኮ ዳይናሚክ ከሳይኮ አናሊሲስ በተጨማሪ በስፋት የተተነተኑ ቲዮሪዎች አሉ ማለት ነው። ዲስ ፐርስፔክቲቭ ኤምፋሳይዝስ አንኮንሽስ ዳይናሚክስ ዊዝ ኢንዲቪጁዋል ሰች አስ ኢነር ፎርስስ አለ፣ ኮንፍሊክትስ፣ ኢንስቲንክቹዋል ኢነርጂ ሳይኮ ዳይናሚክ አፕሮች ኤምፋሳይዝስ ይለናል። እነዚህ ሳይኮ ዳይናሚክ አፕሮች ኤምፋሳይዝ የሚያደርጋቸው በዋናነት 3 እንትኖች አሉ፣ ኤምፋሲስ የሚሰጡባቸው አፕሮቾች አሉ። እንግዲህ የመጀመሪያውና ዋነኛው ምንድን ነው? ኢንፍሉዌንስ ኦፍ አንኮንሽስ ሜንታል ይለናል። አንኮንሽስ ቦዲያችን እኛ ልንቆጣጠረው የማንችለው ብዙ ጊዜ አንኮንሽስ ፓርት ኦፍ አወር ማይንድ ጸባይ ላይ እንዲሁም በኤቭሪዴ ቢሄቪየር ላይ ያለው ተጽዕኖ ምን ይመስላል የሚለውን የሚተነትን ነው። እንዲሁም ዘ ሮል ኦፍ ቻይልድሁድ ኤክስፒሪየንስስ ኢን ሼፒንግ አደልት ፐርሶናሊቲ፣ የሰው ልጅ ያለፈባቸው የልጅነት ውስታዎች ካደገ በኋላ ወይም ደግሞ ትልቅ ከሆነ በኋላ ምን አይነት ተጽዕኖ አላቸው፣ ምን አይነት ሚና ነው ያላቸው የሚለውን ኢንፋሲስ ይሰጣል ማለት ነው። ዘ ሮል ኦፍ ኢንተርፐርሰናል ኮንፍሊክትስ ይላል እዚህ ጋር። ዘ ሮል ኦፍ ኢንተርፐርሰናል ኮንፍሊክትስ ኢን ዲተርማኒንግ ሂውማን ቢሄቪየር፣ እኛ ከሰዎች ጋር የምናደርገው የዕለት ተዕለት ግንኙነት በእኛ ባህሪ ላይ የሚያመጣው ተጽዕኖ ምንድን ነው? ለምሳሌ በጣም አግሬሲቭ የሆነ ሰው ጋር በዋለን ጊዜ እኛ ራሳችን ዴይ ቱ ዴይ ከዛ ሰው ጋር ያለን ግንኙነት በጨመርን ቁጥር የእኛ ባህሪም አግሬሲቭ የሚሆን እድሉ ምን ያህል ነው ተጽዕኖ የሚለውን ኢንፋሲስ ይሰጣል ማለት ነው ሳይኮ ዳይናሚክ ፐርስፔክቲቭ። እና ዲስ ሳይኮ ዳይናሚክ ፐርስፔክቲቭ ትራይስ ቱ ዲግ ቢሎ ዘ ሰርፌስ ኦፍ ፐርሰንስ ቢሄቪየር ቱ ጌት ኢንቱ አንኮንሽስ ሞቲቭስ። ሳይኮ ዳይናሚክ ቲንክስ ኦፍ ዘምሰልቭስ አስ አርኪኦሎጂስት ኦፍ ማይንድ። እንግዲህ ኢንተርናሊ ሳይኮ አንኮንሽስ ሞቲቭስ ወደሚባሉት ነው ዘልቀው የሰው ልጅ ባህሪ የሚያጠኑት እና አርኪኦሎጂስት ኦፍ ማይንድ ይባላሉ። እነዚህ ሳይኮ ዳይናሚክ ፐርስፔክቲቭን የሚደግፉ ምሁራን ማለት ነው። ሌላው ስኩል ኦፍ ቶት ምንድነው? ቢሄቪየራል ፐርስፔክቲቭ ነው። ቢሄቪየራል ፐርስፔክቲቭ እንግዲህ ሳይኮሎጂን ከምን አንግል ዲፋይን ያደርገዋል፣ ኢንፋሲስ ይሰጣል ስንል ኢት ኤምፋሳይዝስ ዘ ሮል ኦፍ ለርኒንግ ኤክስፒሪየንስስ ፕሌይ ኢን ሼፒንግ ዘ ቢሄቪየር ኦፍ አን ኦርጋኒዝም። መማር ወይም ደግሞ መለማመድ የሚባለው ነገር ወይም መቀበል የሚባለው ነገር እንዴት ነው የሰው ልጅ ባህሪን ሸፕ ሊያደርግልን የሚችለው ወይም የኦርጋኒዝምን ባህሪ እንዴት ሸፕ ያደርጋል የሚለውን ኢንፋሲስ ይሰጣል። እንግዲህ ቢሄቪየሪስት ፎከስ ኦን ኢንቫይሮንመንታል ኮንዲሽንስ፣ ሰው የሚውልባቸው አካባቢዎች ወደ አእምሮ የሚያስገባው ነገር፣ ለምሳሌ ጫጫታ የበዛበት አካባቢ ላይ የሰው ልጅ መዋሉ በባህሪ ላይ ምን አይነት ተጽዕኖ ነው ያለው። እንዲሁም አእምሮን ብላክ ቦክስ ብለው ይጠሩታል። እዚህ ጋር እንደምታዩት ብላክ ቦክስ ብለው ይሰይሙታል። አእምሮ ዘ ቢሄቪየራል ፐርስፔክቲቭ ኢዝ ሰምታይምስ ኮልድ ብላክ ቦክስ አፕሮች። እንግዲህ ሳይኮሎጂ ቢኮዝ ኢት ትሪትስ ማይንድ ምን አድርገው ይስሉታል? ለስ ዩዝፉል ኢን አንደርስታንዲንግ
ዘ ሂውማን ቢሄቪየር ኤንድ ፎከስ ኦን ዋት ጎዝ ኢንቱ ኤንድ አውት ኦፍ ቦክስ። አእምሯችን ብዙ ጊዜ አይቆጣጠረውም። ወደ አእምሮ የሚገቡትን ነገሮች መቆጣጠር አይችልም እና እነዚህ መቆጣጠር የማይችላቸው ፓሲቭ ስለሆነ አእምሮ በዚህ ኬዝ የማይቆጣጠራቸው ነገሮች ውስጥ አእምሯችን ውስጥ ትልቅ ተጽዕኖ ይፈጥራሉ። እንግዲህ ሰው ባስገባው ልክ አውትፑት ያደርጋል እንደማለት ነው። መቆጣጠር የማንችል ከሆነ ብላክ ቦክስ ነው። ወደዚህ ቦክሶች የሚገባውን ዋት ጎዝ ኢንቱ ኤንድ አውት ኦፍ ዘ ቦክስ እንግዲህ ወደ አእምሮ የሚገቡና የሚወጡት ነገሮች ብዙ ጊዜ ለመቆጣጠር አንደርስታንድ ለማድረግ በጣም ለስ ዩዝፉል ነው ማይንድ ብለው ያስባሉ እነዚህ ቢሄቪየራሊስቶች። በት ኖት ኦን ዘ ፕሮሰስ ዛት ቴክስ ፕሌስ ኢንሳይድ። እንግዲህ አእምሮ አንድን ነገር ለምሳሌ አይን ያየውን ነገር አእምሮ ያስገባል፣ ጆሮ የሰማው ነገር አእምሮ ያስገባል። ነገር ግን አእምሮ ውስጥ ቻፕተር 2 ላይ የምናየው ይሆናል ሴንሴሽን ኤንድ ፐርሴፕሽን የሚል ቻፕተር ስላለ፣ ነገር ግን ምንድነው ያስገባል፣ የሚያያቸውን ነገሮች ያስገባል። አእምሮ በዚህ ኬዝ ብላክ ቦክስ ይባላል። የሚሰማውንም ነገር ያስገባል። ለዛ አእምሮ ውስጥ የሚካሄዱ ነገሮችን ግን መቆጣጠር ይችላል ማለት ነው። በት ኖት ኦን ዘ ፕሮሰስ ዛት ቴክስ ፕሌስ ኢንሳይድ። ካስገባ ነው በኋላ ኮግኒቲቭ የሚባል ፓርት አለው፣ የኮግኒሽን ስራ። እነዛን አንደርስታንድ ያደርጋል። የመጣው ድምፅ የምንድን ነው፣ ያየነው ከለር ምን አይነት ከለር ነው የሚሉት ነገሮች ፕሮሰስ ያደርጋል ማለት ነው። ዚስ ሚንስ ይለናል ቢሄቪየሪስትስ አር ኦንሊ ኢንተረስትድ ኢን ዘ ኢፌክት ኦፍ ኤንቫይሮንመንት። እንግዲህ ቢሄቪየሪስቶች በዋናነት ኢንተረስታቸው ወይም ደግሞ ኤምፋሲስ የሚሰጡት ለምንድነው ለኤንቫይሮንመንት ነው፣ ወይም ኢንፑቱ ነው። አሁን ቢሄቪየር አያችሁ፣ አውትፑት የሚባለው ነገር ቢሄቪየር ነው፣ ኢንፑቱ ደግሞ ኤንቫይሮንመንት ነው። የሰው ልጅ የሚኖርበት አካባቢ በባህሪው ላይ ምን አይነት ተጽዕኖ ነው ያለው የሚለውን የሚያጠኑ ስኩል ኦፍ ቶት ናቸው። በት ኖት ኢን ዘ ፕሮሰስ ኢንሳይድ ዘ ቦክስ። አእምሮ ውስጥ የሚካሄዱ ነገሮችን ኤምፋሲስ ሰጠው አያዩቸውም ማለት ነው። እንግዲህ ሳይኮዳይናሚክ እና ፐርስፔክቲቭ እና ቢሄቪየራል ፐርስፔክቲቭ ይህን ይመስላሉ። ሂውማኒስቲክ ፐርስፔክቲቭስ ምንድን ነው? ይሄ ስኩል ኦፍ ቶት ስለዚህ ሰው ልጅ ሳይኮሎጂ ምንድን ነው የሚሰጠው ኤምፋሲስ ብለን ስናይ አኮርዲንግ ቱ ዚስ ፐርስፔክቲቭ ይለናል ሁማን ቢሄቪየር ኢዝ ኖት ዲተርማይንድ አይደር ባይ አንኮንሽስ ዳይናሚክስ ኦር ኢንቫይሮንመንት። የሰው ልጅ አእምሮ ወይም ባህሪ በአንኮንሽስ ዳይናሚክስ በዛ በሳይኮ ዳይናሚክስ ማለት ነው፣ እንዲሁም በኢንቫይሮንመንት ወይም በቢሄቪየራል ፐርስፔክቲቭ ዲተርማይን አይደረግም ብሎ ያምናሉ ሁማኒስቶች። ራዘር ይለናል ኢት ኤምፋሳይዝስ ዘ ዩኒክነስ ኦፍ ሂውማን ቢንግስ። ዘ ዩኒክነስ ኦፍ ሂውማን ቢንግስ፣ የሰው ልጅ ሂውማን ቢንግ ዩኒክ ነው የተለየ ነው ብሎ ያስባሉ። ኤንድ ፎከስ ኦን ሂውማን ቫሊዩ ኤንድ ሳብጀክቲቭ ኤክስፒሪየንስስ። እንግዲህ ዚስ ፐርስፔክቲቭ ፕሌስስ ግሬተር ኢምፖርታንስ ኦን ኢንዲቪጁዋልስ ፍሪ ዊል። የሰው ልጅ መርጦ ማስገባት ይችላል ይለናል። እንግዲህ መርጦ ማሰብ ይችላል፣ ፍሪ ዊል አለው፣ ነፃነት አለው ይላል። ዘ ጎል ኦፍ ሂውማኒስቲክ ሳይኮሎጂ ዋዝ ሄልፒንግ ፒፕል ቱ ኤክስፕረስ ደምሰልቭስ ክሬቲቭሊ ኤንድ አቺቭ ዜር ፉል ፖቴንሻል ኦር ሰልፍ አክቹዋላይዜሽን። ሰው በራሱ አስቦ በራሱ ኤንቫይሮንመንቱ ምንም ጫና ሳይፈጥርበት፣ እንዲሁም አንኮንሽስ ፓርቱ ምንም ጫና ሳይፈጥርበት በራሱ ሰልፍ አክቹዋላይዜሽን ላይ ማድረስ ይችላል። ዲቨሎፕ ዘ ሂውማን ፖቴንሻል ቱ ዘ ፉልስት ማዳበር ይችላል ብሎ የሚያምነው የስኩል ኦፍ ቶት አንድ ስኩል ኦፍ ቶት ነው ማለት ነው። የሚቀጥለው ምንድን ነው? ኮግኒቲቭ ፐርስፔክቲቭ ነው። ኮግኒቲቭ ፐርስፔክቲቭ ዚስ ዋን ኦፍ ሞደርን ስኩል ኦፍ ቶት ኦፍ ሳይኮሎጂ ዲስ ታይም። እንግዲህ the emphasizes what goes on in people's head። የሰው ልጅ አእምሮ ውስጥ ምንድን ነው የተካሄደው ኢንሳይድ ማለት ነው። አያችሁ ቅድም ቢሄቪየር ላይ ምን ብለን ነበረ? ዋናው ትኩረታቸው ኢንቫይሮንመንት ላይ ነው። ኢንፑቱ ኢንቫይሮንመንት ነው፣ አውትፑቱ ደግሞ ቢሄቪየር ነው። ነገር ግን what is going on in the process inside the box፣ አእምሮ ውስጥ እየተካሄደ ስላለ ፕሮሰስ ምንም ኢንፋሲስ ሰጠው እንትን አይደረጉም። ወይም የሰው ልጅ ባህሪ ላይ ተጽዕኖ አለው ብሎ አያምኑም ብለን ነበር አይደለ? ነገር ግን እዚህ ጋር የሰው ልጅ ባህሪ ወይም ደግሞ ኢንፋሲስ ሰጠው በደንብ ኮግኒቲቭ ፐርስፔክቲቭ ስኩል ኦፍ ቶት በደንብ ትኩረት ሰጠው። የሚተነትኑት ምንድን ነው? ዋትስ ጎይንግ ኦን ኢን ፒፕልስ ሄድ የሚለውን ነው። ሃው ፒፕል ሪዝን፣ ሪሜምበር፣ አንደርስታንድ ላንጉዌጅ፣ ሶልቭ ፕሮብለምስ። እንግዲህ እነዚህ ነገሮች በደንብ ያጠናሉ ማለት ነው። ኤክስፕሌን ኤክስፒሪየንስስ ኤንድ ፎርም ቢሊፍስ። ዲስ ፐርስፔክቲቭ ኢዝ ኮንሰርንድ አባውት ዘ ሜንታል ፕሮሰስ። የሰው ልጅ የአእምሮ ፕሮሰስ ላይ በጣም ትልቅ ኢንፋሲስ ይሰጣሉ ማለት ነው። ሜንታል ፕሮሰስ
The most important contribution of this perspective has been to show how people's thought and explanations affect their actions. አያችሁ እንግዲህ የሰው ልጅ አስተሳሰብ አእምሮ ውስጥ የሚደረገው ፕሮሰስ ድርጊቱ ላይ ትልቅ ተጽዕኖ አለው ብሎ ይነግሩናል ማለት ነው። እነዚህ ኮግኒቲቭ ፐርስፔክቲቭ የሚያራምዱት ምሁራን እንግዲህ በአክሽኑ ላይ፣ በስሜቱ ላይ፣ በቾይዙ ላይ ትልልቅ ተጽዕኖ እንዳለው ማየት ችለናል ማለት ነው። ምንድነው ሰው አንድን ነገር ከኤንቫይሮንመንቱ ፐርሲቭ ካደረገ በኋላ ካየ ከደመጠ በኋላ አእምሮ ውስጥ የሚሰራቸው ወይም የሚያስባቸው ነገሮች አውትፑቱ ላይ ትልቅ ተጽዕኖ አላቸው ይለናል። ለፊሊንጉ፣ ለምርጫው፣ ለአክሽኑ ትልቅ ተጽዕኖ አላቸው ይለናል። ቴክኒክስ ዩዝድ ቱ ኤክስፕሎር ቢሄቪየር ፍሮም ኤ ኮግኒቲቭ ፐርስፔክቲቭ ኢንክሉድ ኤሌክትሪካል ሪኮርዲንግስ ኦፍ ብሬን አክቲቪቲ። እንግዲህ የሰው ልጅ ባህሪ ኤክስፕሎር ለማድረግ ይለናል እዚህ ጋር ኤክስፕሎር ቢሄቪየር ፍሮም ኤ ኮግኒቲቭ ፐርስፔክቲቭ ኢንክሉድ ከኮግኒቲቭ ፐርስፔክቲቭ አኳያ የሰው ልጅ ባህሪ ለማጥናት ምንን ቴክኒኮች ይጠቀማሉ? የሰው ልጅ ብሬን አክቲቪቲ ሪከርድ በማድረግ ኤሌክትሪካል ስቲሙሌሽን ኤንድ ራዲዮአክቲቭ ትሬሲንግ ኦፍ ሜታቦሊክ አክቲቪቲ ኢን ዘ ነርቨስ ሲስተም። እነዚህ ነገሮች እነዚህ አይነት ቴክኒኮችን ይጠቀማሉ ማለት ነው የሰው ልጅ ኢንሳይድ ሜንታል ፕሮሰስ ለማጥናት የሚለን እንግዲህ ይህ ኮግኒቲቭ ፐርስፔክቲቭ ስኩል ኦፍ ቶት ነው። የሚቀጥለው ባዮሎጂካል ፐርስፔክቲቭ ይባላል። This is also one of the modern school of thought of psychology. It focuses on the studying how bodily events or functions of the body affect behavior. እንግዲህ ውጫዊ አካላችንን ነው እዚህ ጋር ደግሞ it's not about the head, it's not about the mental process, it's all about our bodily events or functioning of our body ምን ያህል ቢሄቪየራችንን አፌክት ያደርጉታል የሚለውን ነው። ስሜታችንን እንዴት አፌክት ያደርጉታል፣ ትውታችንን፣ አስተሳሰባችንን እንዴት አፌክት ያደርጉታል የሚለውን ትንታኔ ይሰጡበታል ማለት ነው። It holds that the brain in the various brain chemicals affect psychological process such as learning, performance, perception of reality, the experience of emotions and etc. This perspective underscores that biology and behavior interact in a complex way. የሰው ልጅ ባዮሎጂ እና ጸባይ በጣም ኮምፕሌክስ በሆነ ወይ ኢንተራክት ያደርጋሉ ይለናል። ባዮሎጂ አፌክቲንግ ቢሄቪየር ኤንድ ባዮሎጂ ኢንተርን አፌክቲንግ ባዮሎጂ ማለት ነው። It also emphasizes the idea that we are physically being who evolved over a long time and that genetic heritage can predispose us to behaving in a certain way. የሰው ልጅ ባዮሎጂ በራሱ ኢቮልቭ ያደረገ ነው። ከመጀመሪያ ጀምሮ አስተሳሰቡ እንደ ባዮሎጂው እየተሻሻለ የሚሄድ ነው። ለምሳሌ አሁን ሞደርን ሳይንስ የሚባለው ምን የሚል አስተሳሰብ አላቸው? በኢቮሉሽን ነው የመጣ ነው ወይም ደግሞ ከቺምፓንዚ ዝርያ ነው የመጣ ነው ተብሎ ይታመናል። እና ባዮሎጂያችን ከዛው ጊዜ ጀምሮ ለምሳሌ ከሆሞ ኢሬክተስ፣ ሆሞ ሃቢሊስ፣ ሆሞ ሳፒየንስ የተባለ እዚህ ደርሷል የሰው ልጅ። በዛው ልክ ባዮሎጂው እየተለወጠ ነው የመጣው እና ሳይንቲስቶች ደግሞ ሲያጠኑ ያኔ ከነበሩት ሰዎች ይልቅ አሁን ላይ ያሉ ሰዎች ሜንታል ፕሮሰሳቸው ከፍተኛ ነው፣ እንዲሁም ደግሞ ቢሄቪየራሊ የተሻሉ ናቸው የሚል አስተሳሰብ ስላለ ባዮሎጂ ሂውማን ቢንግ ሳይኮሎጂን አፌክት ያደርጋል ብለው ያምናሉ። In a manner that our eyebrows evolved to protect our eyes, we may have evolved certain kind of behavior pattern to protect our body, ensure the survival of our species ይላል። እንግዲህ ባዮሎጂካል ፐርስፔክቲቭ ትልቅ ኢንፋሲስ የሚሰጠው ምንድን ነው? our bodily actions ነው። እንግዲህ እንዳልኳችሁ our bodily event እና functioning ምን ያህል ለሰው ልጅ ባህሪ ተጽዕኖ አለው የሚለውን የሚያስረዳ ስኩል ኦፍ ቶት ነው። ቀጣይና የመጨረሻው ስኩል ኦፍ ቶት ምንድነው? ሶሾ ካልቸራል ፐርስፔክቲቭ የሚለው ነው። እንግዲህ ይህ ሶሾ ካልቸራል ፐርስፔክቲቭ ከሳይኮሎጂ አኳያ ፎከስስ ኦን ዘ ሶሾ ኤንድ ካልቸራል ፋክተርስ ዛት አፌክት ሂውማን ቢሄቪየር። የሰው ልጅ ማህበራዊና ባህላዊ ፋክተሮች
እንዴት ነው የሰው ልጅ ቢሄቪየር አፌክት የሚያደርጉት ብለው ሪሰርችን የሚሰሩና በዛው ልክ ሳይኮሎጂን ዲፋይን የሚያደርጉ ምሁራን የነሱ አስተሳሰብ ነው ማለት ሶሾ ካልቸራል ፐርስፔክቲቭ። አስ አ ፊሽ ካንኖት ሊቭ ዊዛውት ዋተር ሂውማን ቢሄቪየር ካንኖት ቢ አንደርስቱድ ዊዛውት ሶሾ ካልቸራል ኮንቴክስት። እንግዲህ አሳ ካለ ውሃ መኖር እንደማይችለው ሁሉ የሰው ልጅ ባህሪ ደግሞ ሶሾ ካልቸራል ኮንቴክስትን ምንድን ነው ሶሾ ካልቸራል ኮንቴክስትን ያላገናዘበ ግንዛቤ ውስጥ ያላስገባ መረዳት ሊኖረን አይችልም። የሰው ልጅ ቢሄቪየር ስናስብ ሶሾ ካልቸራል ኮንቴክስቱንም ኮንሲደር ማድረግ አለብን ብሎ ያምናሉ። ሶሾ ካልቸራል ኢንቫይሮንመንት ማለት ነው ዛት ፒፕል ስዊም ኢን ኤቭሪ ዴይ። አሳዎች እዛ ውሃ ውስጥ እንደሚዋኙት ሁሉ የሰው ልጅ የሚዋኘው ምን ውስጥ ነው ይላል? ሶሾ ካልቸራል ኢንቫይሮንመንት ውስጥ ነው። አያችሁ። ለምሳሌ ፎር ኢንስታንስ ሶሻል ሳይኮሎጂስትስ ኤግዛማይን how group membership affects attitudes and behavior። እነዚህ ሶሻል ሳይኮሎጂስቶች ምንድነው አንድ ግሩፕ ላይ እኛ አንድ ሜምበር መሆናችን የአንድ ስብስብ አባል መሆናችን እንዴት ነው የሰው ልጅ ባህሪና አመለካከት አፌክት የሚያደርገው ይሉናል። እንግዲህ እዚህ ላይ የሚያነሱት ምሳሌ ምንድነው while authority and other people like spouse, lover, friend, boss, parent and strategy ስትሬንጀርስ አፌክት ኤች ኦፍ አስ። እያንዳንዳችንን ጭብጨባዎች ሊሆኑ ይችላሉ። ለምሳሌ አድናቆቶች፣ እንዲሁም ፍቅር የሚሰጡን ሰዎች ሊሆኑ ይችላሉ። ጓደኞቻችን ሊሆኑ ይችላሉ። አለቃዎቻችን ሊሆኑ ይችላሉ። ቤተሰብ፣ እንዲሁም ስትሬንጀርስ ለእኛ ምን የባህሪ ለውጥ ያስከትላሉ ወይ የሚለው አያችሁ። ራሳችሁንም እዚህ ጋር መገምገም ይቻላል። ሰው የሚደነቅበት ማህበረሰብ ወይም ደግሞ ፍቅር የሚሰጥበት ማህበረሰብ ላይ ያደገ ሰው እና ፍቅር አጥቶ ያደገ ሰው ምን አይነት አኗኗር ነው ወይም ደግሞ ምን አይነት ቢሄቪየር ነው ያለው? ይህንን ኮንሲደር ማድረግ ያስፈልጋል። የሶሾ ካልቸራል ፐርስፔክቲቭ አቋም ይሄ ነው። ካልቸራል ሳይኮሎጂስቶች ደግሞ ምን ይላሉ? ኦልሶ ኤግዛማይን ሃው ካልቸራል ሩልስ ኤንድ ቫሊዩስ ቦት ኤክስፕሊሲት ኤንድ አንስፖክን አፌክት ፒፕልስ ዲቨሎፕመንት ቢሄቪየር ኤንድ ፊሊንግስ። የሰው ልጅ እንግዲህ እንዴት ነው ቫሊዩ እነዚህ ሶሻል ቫሊዩ የምንላቸው ካልቸራሊ የተቀመጡ ህጎች ይሄ ነገር ነውር ነው ሲባል እነዚህ ነውር የተደረጉ ነገሮች የሰው ልጅ ያንን ነገር መከልከሉ በባህሪው ላይ ምን አይነት ለውጥ ያመጣል፣ በስሜቱ ላይ አያችሁ፣ በፐርሰናል ዲቨሎፕመንቱ ላይ ምን አይነት ለውጥ ያመጣል የሚለውን ኢንፋሲስ ሰጠው የሄዱበት መንገድ ነው። እንግዲህ የሶሾ ካልቸራል ፐርስፔክቲቭ የሚባለው this perspective holds that humans are both the product and producer of culture። እነዚህ ሰዎች የሚባሉት they are the product ውጤት ናቸው and the producer ፈጣሪዎቹም ናቸው። ካልቸርን እንግዲህ የሚደነግጉት እነማን ናቸው? ሰዎች ናቸው አይደለም? ኦብቪየስሊ። እንዲሁም ያን ካልቸር የሚኖሩበት እነማን ናቸው? ሰዎች ናቸው። and our behavior always occurs in some cultural contexts። እንግዲህ ቢሄቪየራችን የሚፈጠረው ደግሞ የሚቀረጸው በዚህ ካልቸራል እና ሶሻል ፐርስፔክቲቭ ነው ብሎ ያምናሉ ሶሾ ካልቸራል ፐርስፔክቲቭ አራማጆች ማለት ነው። ለዛሬ ይህንን ይመስላል። በቀጣይ ብራንችስ ሰብ ፊልድስ ኦፍ ሳይኮሎጂ የሚለውን ቪዲዮ የምሰራላችሁ ይሆናል። እኔ የምሰራላችሁ ቪዲዮ እንዲደርሳችሁ ከፈለጋችሁ ቻናሉን ሰብስክራይብ አድርጉ፣ እንዲሁም የደወል ምልክቷን መጫን እንዳትረሱ። ቪዲዮ ከተመቻችሁ ላይክ እያደረጋችሁ አበረታቱኝ። እንዲሁም ለወዳጆቻችሁ ለጓደኞቻችሁ ሼር በማድረግ እነሱም ተጠቃሚ እንዲሆኑ አድርጉ። ሰላም።